አብዛኞቹ ወንዶች ሴቶችን ለመማረክ የሚያስፈልገው ውድ መኪና፣ ትልቅ ቤት ወይም የተስተካከለ የፊት ገጽታ ብቻ እንደሆነ ያስባሉ። ነገር ግን እውነታው ከዚህ እጅግ የራቀ ነው። አንዲት ሴት ለአንድ ወንድ ያላት ስሜት የሚወሰነው በምትሰጠው ቁሳቁስ ሳይሆን በአንተ አጠገብ ስትሆን የሚሰማት ስሜት ነው። ዛሬ በዚህ ቪዲዮ ውስጥ አብዛኞቹ ወንዶች ፈጽሞ የማይረዱትን ነገር ግን የሴቶችን ልብ መቆለፊያ የሚከፍቱ 5 ጥልቅ የሳይኮሎጂ ሚስጥሮችን እናያለን። እነዚህ ነጥቦች በማታለል ላይ የተመሰረቱ አይደሉም። ይልቁንም ጠንካራ፣ አስተማማኝና ስሜታዊ ብስለት ያለው ወንድ እንድትሆን የሚያደርጉ ሳይንሳዊ እውነታዎች ናቸው። ይህንን ቪዲዮ እስከ መጨረሻው ከተከታተልክ በሴቶች ዘንድ ያለህ ተቀባይነትና ግምት እንዴት በከፍተኛ ሁኔታ እንደሚጨምር በተግባር ታየዋለህ። ወደ ጥልቁ የሳይኮሎጂ ዓለም እንግባ። ስሜታዊ ቁጥጥር። በሴቶች ሳይኮሎጂ ውስጥ ስሜታዊ ቁጥጥር ወይም ኢሞሽናል ኮንትሮል ከማንኛውም ነገር በላይ ጥንካሬ መገለጫ ተደርጎ ይወሰዳል። አንዲት ሴት በዙሪያዋ ያለው ዓለም ሲናወጥ ልክ እንደ ቋጥኝ የማይናወጥ ወንድ ትፈልጋለች። በዝግመተ ለውጥ ሳይኮሎጂ ሴቶች በጭንቀትና በችግር ጊዜ በረጋ መንፈስ የሚንቀሳቀሱ ወንዶችን ይመርጣሉ። ይሄ የሆነው ለምንድን ነው? ምክንያቱም ስሜቱን የሚቆጣጠር ወንድ ለቤተሰቡ ዋስትናና ጥበቃ መስጠቱን እንደሚችል ንዑስ ሕሊናቸው ይነግራቸዋል። ለአፍታ አስበው፣ ከእርሷ ጋር መንገድ ላይ ያለ የሆነ ሰው መኪናን ቢገጨው ወይም ያልተጠበቀ ክርክር ቢነሳ አንተ መጮህና መዝለል ከጀመርክ ደካማ እንደሆንክ ነው የሚሰማት። ነገር ግን በረጋ መንፈስ በሳል በሆነ ንግግር ሁኔታን ብትይዘው ሳይነገራት ውስጧ ባንተ ይማረካል። ስሜቱን የማይቆጣጠር ወንድ ነገ እኔን ሊጠብቀኝ አይችልም የሚል ስጋት ያድርባቸዋል። በተቃራኒው ስትረጋጋ ይህ ወንድ በራሱ የሚተማመንና እኔንም ሊመራኝ የሚችል ነው የሚል እምነት ይፈጥርባታል። በጭንቀት ጊዜ መጀመሪያ ተንፍስ፣ መልስ ከመስጠት በፊት አስብ። ያንተ ዝምታና እርግታ በጩኸት በላይ አለ። ሁለተኛ፣ ወጥነት ከከባድ ጥረት ይበልጣል። ኮንሲስተንሲ ኦቨር ኢንተንሲቲ። ብዙ ወንዶች ሴቶችን ለመማረክ በአንድ ቀን ውድ ስጦታ ይሰጣሉ ወይም ለአንድ ሳምንት በጣም ይለፋሉ። ነገር ግን ሴቶች የሚማረኩት በአንድ ቀን ግርግር ሳይሆን በየቀኑ በምታሳየው ወጥነት ኮንሲስተንሲ ነው። የባህሪ ሳይንስ እንደሚነግረን የሰው ልጅ አእምሮ የሚተማመነው በሚተነበይ ወይም ፕሪዲክትብል ባህሪ ላይ ነው። ወጥነት ያለው ባህሪ ስታሳይ በእሱ አእምሮ ውስጥ ይህ ሰው እውነተኛ ነው የሚል የደህንነት ሆርሞኑ ኦክሲቶሲን እንዲመነጭ ታደርጋለህ። በአመት አንድ ጊዜ ትልቅ የአበባ እቅፍ ከመምጣት በየቀኑ በጠዋት የምትልክላት ደህና አደርሽ የምትል መልእክት ወይም በየሳምንቱ የምታደርጉት የማይቋረጥ ቀጠሮ ወይም ዴት የበለጠ ትርጉም አለው። ትናንሽ ነገር ግን የማይቋረጥ ተግባራት ከትልልቅ ግን ጊዜያዊ ስሜቶችን ይበልጣሉ። ሴቶች ይህ ሰው ዛሬ ጥሩ ሆኖ ነገ ይቀየራል የሚል ስጋት አላቸው። ወጥነት ስታሳይ ይህን ስጋት ታስወግዳለህ። የገባውን ቃል ጠብቅ። ቃል የገባው ትንሽ ነገር ቢሆን እንኳን ፈጽመው። ወጥነት አስተማማኝ ወንድ ያደርግሃል። ሶስተኛ፣ ስሜቷ እንደተረዳህ እንዲሰማት ማድረግ። አብዛኛው ወንድ ስህተት የሚሰራው እዚህ ጋር ነው። ሴቶች ችግራቸውን ሲነግሩ መፍትሄ ብቻ የምትሰጥ ከሆነ ስሜታቸውን አልተረዳህም ማለት ነው። ሴቶች የሚፈልጉት መፍትሄ ሰጪ ሳይሆን የሚሰማቸው ሰው ነው። ኢሞሽናል ቫሊዴሽን ወይም ስሜትን እውቅና መስጠት ይባላል። አንዲት ሴት ስሜቷ ተቀባይነት እንዳገኝ ሲሰማት ከአንተ ጋር ያላት ስሜታዊ ትስስር ወይም ኢሞሽናል ቦንዲንግ በከፍተኛ ሁኔታ ይጨምራል። ደክማ ስትመጣ ለምን እንዲህ አታደርጊም ብለህ ምክር ከመስጠት ይልቅ ዛሬ በጣም እንደደከምሽ ይገባኛል፣ ከባድ ቀን ነበር አይደል ብለህ ማውራት፣ ይህ ንግግር ብቻውን የልቧን በር ይከፍታል። ይህ ሰው ነፍሴን ያውቃታል የሚል ስሜት ይፈጥርባታል። ስሜቷን ስትረዳላት አይምሮዋ ለአንተ ክፍት ይሆናል። ከመናገር በፊት አድምጥ። ምክር ከመስጠት በፊት ስሜቷን ተጋራ። ይገባኛል የሚለው ቃል ትልቅ ዋጋ አለው። አራተኛ፣ ጸጥ ያለ በራስ መተማመን። አሁን ወደ አራተኛውና እጅግ ወሳኝ ወደ ሆነው ነጥብ እንሸጋገራለን። ብዙ ወንዶች በራስ መተማመን ሲባል ድምፅን ከፍ አድርጎ መናገር፣ ሁልጊዜ ትክክል ሆኖ ለመታየት መሞከር ወይም የሰው ትኩረት ለመሳብ መጣር ይመስላቸዋል። ነገር ግን በሴቶች ሳይኮሎጂ ውስጥ እውነተኛው መስህብ ያለው ጸጥ ባለ በራስ መተማመን calm confidence ላይ ነው። በራስ መተማመን በሁለት ይከፈላል፣ ጮክ ያለና ጸጥ ያለ። ጮክ ያለ በራስ መተማመን ብዙ ጊዜ ካለመሳካት ፍርሃት የሚመነጭና እዩኝ የሚል ባህሪ ያለው። በአንጻሩ ጸጥ ያለ በራስ መተማመን ካለህ ማንነትህን ለማስረዳት አትለፋ። አንዲት ሴት አንተ ባለህበት ክፍል ውስጥ ስትገኝ ያለምንም ግብግብ ያንተን ክብደት ወይም ፕሬሰንስ እንድታስተውል ያደርጋታል። ይህ ማለት በራስ ማንነት፣ በምትከተለው ዓላማና በምትወስደው ውሳኔ ላይ ጥርጣሬ የለህም ማለት ነው። የማህበራዊ ሳይንስ ተመራማሪዎች እንደሚሉት ሰዎች በተፈጥሯቸው ሪአክቲቭ ካልሆኑ ወይም ለነገሮች ወዲያውስ በስሜት የማይገፋፉ ሰዎች ጀርባ የመሰለብ ዝንባሌ ያላቸው። ሴቶች ደግሞ ይህን ባህሪ ሃይ ቫልዩ ሜን ከሚባለው የወንድ አይነት ጋር ያያይዙታል። ለምን? ምክንያቱም አንድ ሰው ሳይጮፍና ሳይደነግጥ ነገሮችን መቆጣጠር ከቻለ አይምሮ በተረጋጋ ሁኔታ ውስጥ ነው ማለት ነው። ይህ ደግሞ በሴቶች ንዑስ ሕሊና ውስጥ ደህንነትና መሪነትን ይፈጥራል።
ለአፍታ አስበው። በአንድ ማህበራዊ ስብሰባ ላይ ነህ እንበል። ሁሉም ሰው እርስ በርሱ የተፎካከረ ትኩረት ለመሳብ ይጥራል። አንተ ግን በዝምታ ቀጥ ብለህ አቋምና ረጋ ባለ መንፈስ ሰዎችን እያዳመጥክ ብትቆይ የአንተ ጸጥታ ከሌላው ጩኸት በላይ ይደመጣል። ሴቷ በዚህ ክፍል ውስጥ ካለች የአንተን መረጋጋት እንደ ትልቅ ኃይል ታየዋለች። ይህ ሰው እንደ ሌሎቹ ለምን አይጥርም የሚል ጉጉት በውስጧ ይፈጠራል። አንዲት ሴት እንዲህ አይነት ወንድ ስታገኝ የሚሰማ ስሜት መታመን ነው። ይህ ወንድ በራሷ ዓለም ውስጥ ንጉሥ ነው ብላ ታስባለች። አንተ በራስ ስትተማመን እሷን በአንተ ላይ እንድትተማመን በሩን ትከፍትልሃለች። ለወንዶች ተግባራዊ ትምህርት። ስለ ስኬቶች አትናገር፣ ስኬቶች ራሳቸው ይናገሩ። ስትናገር ቃላቶችን መርጠህና በቀስታ ተናገር። ሰዎች ሲያበሳጩ ወዲያው አትቆጣ፣ ፈገግ ብለህ በማለፍ የበላይነትን አሳይ። 5. ስሜታዊ ደህንነት። 5ኛውና የመጨረሻው ሚስጥር ግንኙነታችሁ ከቀላል መስህብ ወደ ጥልቅ ትስስር የሚቀይረው ነው። እሱም ስሜታዊ ደህንነት ኢሞሽናል ሴፍቲ መፍጠር ነው። ብዙ ወንዶች ሴቶችን በገንዘብ ወይም በአካላዊ ጥንካሬ የምንጠብቃቸው ይመስላቸዋል። ነገር ግን አንድ ሴት ከአንድ ወንድ የምትፈልገው ትልቁ ጥበቃ የስሜት ጥበቃ ነው። ስሜታዊ ደህንነት ማለት አንዲት ሴት እውነተኛ ማንነቷን፣ ድክመቷን፣ ፍርሃቷንና ህልሟን ላንተ ስታጋራ ይፈርጅብኛል ወይም ይንቀኛል በሚል የምታስብበት ሁኔታ ነው። በፍቅር ግንኙነት ሳይንስ ውስጥ ሴኩር አታችመንት የሚባል ጽንሰ ሀሳብ አለ። አንድ ሴት በአንተ አጠገብ ስሜታዊ ደህንነት ሲሰማት በአንጎሏ ውስጥ ኦክሲቶሲን የተባለ የፍቅርና የትስስር ሆርሞን በከፍተኛ ሁኔታ ይመነጫል። ይህ ሆርሞን ሴቷ ከአንተ ጋር በልቧ እንድትጣበቅና ሙሉ በሙሉ እንድታምንህ ያደርጋታል። ሴቶች ስሜታዊ ደህንነት በሌለበት ቦታ ልባቸውን አይከፍቱም። እንበልና እሷ በስራዋ ወይም በጓደኞቿ ምክንያት ተከፍታ ወደ አንተ መጣች። ብዙ ወንዶች እዚህ ጋር ስህተት ይሰራሉ። ይሄ ቀላል ነገር ነው ታዩ በማለት ስሜቷን ያቃልላሉ። አንተ ግን ስሜቷን አክብረህ ተረድቼሻለሁ፣ እኔ ከአንቺ ጋር ነኝ ብለህ ብታዳምጣት የአንተ መገኘት እንደ ትልቅ ምሽግ ይሆንላታል። ስትከፋ የምትሄድበት ሳይሆን ስትከፋ የምትመጣብህ ወንዱ። ለሴት ልጅ ሚስጥሯና ድክመቷን የምታውቅለት ግን ደግሞ ያንን ተጠቅመ የምታጠቃ ወንድ ውድ ስጦታ ነህ። እንዲህ አይነት ደህንነት ሲሰማት ለአንተ ያላት ታማኝነትና ፍቅር ወደር አይኖረውም። ሲከፋት አትሳለቅባት፣ አትፍረድባት። ምስጢር ጠባቂውን የነገረችህን ድክመት በክርክር ወቅት መልሳ አታንሳባት። እኔ ያለሁልሽ የሚለውን ስሜት በተግባር አሳይ። እንግዲህ ዛሬ ያየናቸው 5 ነጥቦች ስሜታዊ ቁጥጥር፣ ወጥነት፣ መረዳት፣ ጸጥ ያለ በራስ መተማመንና ስሜታዊ ደህንነት አንድን ወንድ በሴቶች ዘንድ ብቻ ሳይሆን በህይወቱ ሙሉ ተጽዕኖ ፈጣሪ የሚያደርጉ መሰረቶች ናቸው። እነዚህ ነጥቦች ሲተገበር በምታየው ለውጥ ሴቶችን ከመሳብ ባለፈ በራስ የምትተማመን ጠንካራ ወንድ እንድትሆን ያደርግሃል። ሴቶች የሚፈልጉት ፍጹም ወንድ ሳይሆን ለራሱ የሚተጋና ስሜታዊ ብስለት ያለው ወንድ ነው። ይህ ቪዲዮ ህይወት ላይ ስኬት እንደጨመረ ተስፋ አደርጋለሁ። ከነዚህ 5 ነጥቦች ውስጥ አንተን ይበልጥ የገረመህ የትኛው ነው? ወይ ደግሞ በሚቀጥለው ቪዲዮ በምን ርዕስ እንድንመጣ ትፈልጋለህ? አስተያየትን ከታች ጻፍልኝ። ይህን ጠቃሚ መረጃ ለጓደኞች ሼር በማድረግ እንዳትረሳ። ቪዲዮውን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ የምናቀርባቸው ጥራት ያላቸው የሳይኮሎጂ ቪዲዮዎች ድጋፋችሁን አሳዩን።